يا جستيدة ريكم مش متطوب ليش ركاو يا جستيدة يا ابراهيم وش እኔ እንጃ ግን ሰው በዚህ ልክ እንደዚህ ይሆናል እንዴ? ማለቴ አትሊስት ምናልባት ኑሮ ዝቅ አድርጓት ሊሆን ይችላል ይችል ልጅ ሜቢ እንደነሱ የተሻለ ላለብስ ትችላለች፣ እንደነሱ የተሻለ ነገር ላይኖራት ይችላል። ግን እንደነሱ ሰው ነበረች። ብቻ በጣም አላውቅም። እኔ እንጃ እንዴት አይነት እንደሆነ ስሜቱ። የአብርሃም በግ ጥንግር እያሉ እንግዲህ ለሁለት ነው እንደዚህ የሚደበድቧት። ልጅቱ እንግዲህ ምንም ታጥፋም አላወቅንም፣ ግን እንደዚህ አድርጎ ምን ማለት ነው? በቃ እነሱ እንደ አሻንጉሊት እንኳን ክብር አለውና የሰው ልጅ እንደዚህ አድርጎ መጫወቻ ማድረግ ለሁለት እሷ ምናልባት ያደፈ ልብስ ነው የለበሰችው ወይም እንትን ሊሆን ይችላል። እንደዚህ ያደረጉ እንግዲህ እንደምታዩቸው 2 ወይም 3 ጎረምሳ ናቸው። ጫማ አንስተው ሁሉ እንደዚህ ያደረጉ ይመቷታልና ታዲያ እንደዚህ ካደረጉት በኋላ በቃችሁ ይበቃችኋል እንትላለች አንደኛዋ ማለት ነው። ምን ትላለች መጨረሻ? ሀኒ ላቋርጠው ነው ትላለች። እንግዲህ እየቀረጹ ነው ማለት ነው። በቃ እሷን የሚደበድቧት እየቀረጹ ምን እያሉ ነውና ብቻ በጣም የሚዘገን ሆነ ለመናገር። ሴት ናቸው፣ እሷም ሴት ናት። ምናልባት እንግዲህ ቀን ባይጥላት ኑሮ ወይንም ደህና ቤተሰብ ቢኖራት ኑሮ እንደነሱ ከነሱም በላይ ልትሆን የምትችል ልጅ ነችና ተራ በተራ እንደዚህ ቪዲዮ እየቀረጹ ነው የሚደበድቧትና ትንሽ ከዲና በላይ ነው ማለት። ሰው ሲያጠፋም እንትን ይባላል፣ ግን ይሄ እንደ ሰውን እንደ አሻንጉሊት እንኳን ክብር አለውና ከዚህ በአነሰ መልኩ የሰው ልጅ እንደርሱ የሆነን ሰው እንደዚህ አድርጎ እየደበደቡ ቪዲዮ መቅረጽ፣ በዛ ላይ ደግሞ ይበቃናል። በቃ ይበቃናል። ያ ማለት ይሄ ነገር ሁልጊዜ የሚደረግ ነው ማለት ነው እና ትንሽ በጣም እንትን ይላል የእውነት። ይሄ ብቻ አይደለም ሌላም አላቸውና ቀጣዩን እስኪ ደግሞ እንየው። እንግዲህ ደግሞ ወደ ሁለተኛው ቪዲዮ ላይ ስንሄድ በስልክ ደውለው ከጓደኛቸው ልትሆን ትችላለች ከሷ ጋር ደውለው ነውና በስልክ እንደዚህ ያለች እያሉ ነው እንትን የሚሉት። ይደውላሉ፣ እሷ ጋር ይጠይቃሉ። ከዛ እነዚህኞቹ ደግሞ እሷ ልጅቱን አቁሙ ይመቷታል ማለት ነው። ፍርዱስ ገገማ አረፊ በሰሜ ድርድር አላውቅም። እሺ እንግዲህ ምንድነው የምትለው? እንደምታዩት ነው የመታችበትን ቦታ እንግዲህ በእርግጫ ላይ መታቻት። አልጋ ላይ ናት ያለችው ልጅቱ። እንዴት እንደመታቻት እንግዲህ በጣም ትንሽ እንትን ይላል። ከዛ ምንድነው እኔ በስሜ ድርድር አላውቅም ፍርዱስ ናት ያለችኝ፣ እኔ በስሜ ድርድር አላውቅም ነው የሚለው። እንግዲህ ከቅድሙ ላይ እንዳየነው በክሊፑ ላይ መጀመሪያው ላይ እንዳየነው ውሃ ይደፉበታል፣ በጫማው ልቀው ሲመቷት አይተናል።
አሁን ደግሞ በስሜ ድርድር አላውቅም። እንግዲህ ደውላ ነው ከጓደኛዋ ጋር ነው መሰለኝ ደውላ እኔ በስሜ ድርድር አላውቅም በዚህ ነገር ብላ ነው የምትመታት። ያ ማለት ሌላ ሰው አለ እንደዚህ አለችኝ ብሎ የሚናገር ማለት ነው። እሺ ቆይ አንዴ ስለኔስ ምን ተብሏል? በቃቸው ስትላት ቆይ አንዴ እስኪ ስለኔስ የተባለውን ትላታለች። እንግዲህ ከስልኩ ላይ እንደምታወራው ሌላኛው የምታወራ ሰዋሰው ትባላለች ማለት ነው እንግዲህ። ስለዚህ ይቺ ልጅ እንደዚህ ከሚያደርጉት እነዚህ ብቻ አይደሉም፣ ሌላ ሰውም አለ ማለትም ጓደኛቸው ትሆን ምን ትሆን አይታወቅም። ሰዋሰው የምትባል አለች ሌላ ጓደኛቸውና ከሷ ጋር ሆኖ ነው እንደዚህ እንትን የሚሉት እና አይ ዶንት ኖ ብቻ ትንሽ ብለሻል ዶክሲ አላልኩም ብላለች። አላልኩም እያለች ነው ያው ብለሻል ትላታለች። አላልኩም እያለች ነው ትላታለች እንግዲህ በስልክ ያው ስፒከር ላይ ናት እየሰማች ነው። አላልኩም ብላሻለች ነው የሚሉት እንግዲህ እየሰማች እንግዲህ እዚህ ጋር እንደምታዩት ልጅቱ ራሱ አላልኩም ብላ ለማስተባበል ትሞክራለች። በጣም በሚያሳዝን ሁኔታ ነው ልጅቱ በቃ ትልቅ ውስጥ የጫና ውስጥ ድብርት ውስጥ እንዳለች ቢሆንም ግን ይሄ ነገር አላደረኩም እያለቻቸው ነው። እነሱም አይ ብለው እንግዲህ እየቀጠሉ ነው። በስመ አብ ስንት ነው ብላ ነው እንግዲህ የምትጀምረው። በጣም እውነት ምን አይነት አረመኔ ልጅ እንደሆነች እኔ አላውቅም። ብቻ ስልኩ ላይ በስመ አብ ስንት ነው ብላ ወደ ልጅቱ ጀመረች ማለት ነው መደብ። እንግዲህ እንደምታዩት ነው በቃ እንዴት አድርጋ እንደምትመታት። እንደዚህ ራሱ ወንድ ልጅ ራሱ እንደዚህ አይመታም ምን ለመናገር። ስለዚህ ቅድም አንዷ ፈርዶስ ነበረች፣ አሁን ሀኒ ነች። እንግዲህ ልጆቹ ስም እንግዲህ ፈርዶስ እና ሀኒ ነው የሚባሉት ማለት ነው። ሀኒ ትላታለች እቺኛዋ እየቀረጸ ሀኒ ትላታለች እና እኔ ነው ወይ እንደዚህ የምትይው ትላታለች። እኔ ነው ወይ እንደዚህ ታቻው ዝዩ ልጅ ይኸው ተነሽ ፌስ ቱ ፌስ ይለይልናል። ተነሽ እንግዲህ ልጅቱ እኮ በምንም ከነሱ ጋር እንትን የምትል አይደለም፣ ማቻምቷን አይደለች ምን ለመናገር ጉልበትን ተነሽና ፌስ ቱ ፌስ ይለይልናል። አንቺ ረፊ ስልክሽን ክፈችውና እንትን ካላልሽ እኛ ቼክ እናደርጋለን። ስልክሽን ክፈችው ብሎ እንዴ ልጅቱ ስልክ ከፈተችላቸው። ከዛ እነሱ የልጅቱን ስልክ መፈተሽ ይጀምራሉ። እያዩ ነው አሁን እዚህ ጋር ላይ ኧረ ጨዋታ ብለው ሙድ መያዝ ጀመሩ ማለት ነው። እኔ ስንት ያስጠነቀቅኩሽ ይላታል ማለት ነው። ትላታለች ሲኛዋ ልጅ አይ እኔ እኮ ይቅርታ በቃ እሺ ይቅርታ ቆይሽ ብላ በቃ ልጅቱ የምትለው ይጠፋታል ማለት ነው። ምክንያቱም በብዙ ነገር ነው የሚያዋክቧት ምናምን። እኔ ጅል መስልሻለሁ እንዴ?
እንደዚህ የምትኝ ትላታለች። ኧረ እኔ እኮ አላልኩም እንደምትሰሙን አላልኩም እያለቻት እሷ ግን አትሰማም። በዚሁ ደውል አው ብያላለች። በህይወቴ ላይ ምን እንደሚያዝናል ታውቂያለሽ? አይ የሚያዝናል ኧረ ሃኒ በኤሌክትሪክ ሃኒ ቺማን ላይ ሃኒ ያራ ማን ታይለው ጉዴ ሶስ ቀጠቀጥ ነው አንተ አንቺ ታግጭሽ አላቀማ ሃኒ ታታሽ አገባሽ እኔ ወላሂ እኔ አንቺ እኔ ኦፕስ እኔ ላንቺ ክፉኛ አይደለም በህይወቴ ምን እንደሚያዝናናኝ ታውቂያለሽ ብላ በኤሌክትሪክ በኤሌክትሪክ ሽቦ ማለት ነው ብሪክ አድርጋ ነው እንትን የምትላት። እንግዲህ ሰው በቃ ለሷ የሚያዝናናት ልጅቱን በመግረፍ ነው ማለት ነው። እሷ ደስ የሚላት እሷ የምትዝናናው በኤሌክትሪክ ሽቦ ስትገፋት ነው። ይቅርታ ትላታለች። እኔ ለኔ ይቅርታ ምን ይሰራልኛል? ለኔ ይቅርታ ምንም አይደለም። እሺ እንግዲህ ልጅቱም ታጥፋም ማታጥፋም እንግዲህ ያው የሚያውቁት እነሱ ቢሆን ግን ይቅርታ እያለቻት እንኳን ይቅርታሽ ለኔ ምን ይሰራልኛል? ይቅርታሽ ለኔ ምን ይሰራልኛል እያሉ ነው እንግዲህ የሚገርፏት ማለት ነው። የልብን አድርሶ ይቅርታ። አረ ደግሞ ይሄ አይመታም ብላ ሌላ ልትፈልግ ነው የተሻለ ማለት ነው። እንግዲህ ቅድም የሚያስደስተኝ በኤሌክትሪክ መግረፍ ነው ተናቃለች። በኋላ አሁን ይሄም አልገርፍልኝ አለ እና እስኪ ደግሞ ሌላ ልፈልግ ብላ ነው እንግዲህ እንደሱም አይመታም፣ እንደዚህ ነው የሚረገጠው። እግሯ ራሱ እንዴት እንደተነሳላት ማለት ነው። በቃ ምንም የሆነ የሴትነት ባህሪ ሳይሆን በቃ ወረ በላ ነገር ነው የሚመስሉትና ለመናገር በቃ ይቺ የሆነ አውራት ሰው ሳይሆን ሰይጣን ያለ ነው የሚመስለው። እውነት ለመናገር አመታቷ ሁሉ እንዴት እንደምታደርግ ሁሉ በጣም እኔ እንጃ አላቅም። የሆነ የሰውነት ርህራሄ ራሱ ያላት አይመስልም። ይሄ መከራ እንደሚመጣብሽ ማወቅ ነበረብሽ እኮ ነሽ። ከማን ጋር እንደምትፋለሚ ባለፈው እኔና ሃኒ ከማን ጋር እንደምትፋለሚ ነግሬሽ ነበር ባለፈው። እኔ ወላሂ ውስጥ ግዳት እያለኝ ነው። ከኔ በላይ ወላሂ ሻላ አላገኘሁም። እኔ ጂዚ ያመመኝ ነው ያለው ማለት ነው። ቪዲዮ ነው እንግዲህ እኔማ ግዳት እያለኝ ነው። ከዚህ በላይ ራሱ በቃ ግዳት ነው የሚለኝ እና በጣም ነው የሚያሳዝነው። እንደምታየው በተለያየ በሶሻል ሚዲያ ይሄ ቪዲዮ ከተሰራጨ በኋላ ሰዎች ድምጻቸውን እያሰሙ ይገኛሉ። ይሄን ተያይዞ እንግዲህ የአዲስ አበባ ፖሊስ የራሱን መግለጫ አውጥቷን እና እንደተያዙና ድጋሚ እንደውም ይሄን ቪዲዮ ራሱ ፖስት በመደረጉ ለቤተሰብ ላይ ጫና ስለሚያሳድር ብሎ ይዟን ሌላ ለማጣራት ይሄ ማለት እንግዲህ ከተከሰተ ብዙ ጊዜ ማለት ቪዲዮ የተሰራጨው አሁን ቢሆንም ድርጊቱ ከተፈጸመ ቆየት እንዳለ ነው በመግለጫው ያለው። እስኪ እንግዲህ መግለጫውን እንደምታዩት ነው እና አንዳንድ ጊዜ በቤታችን በተለያየ ዝቅ ብለው ቢቀጠሩ ቢኖሩ እኛ እንደ ሰው ከሰው በታች አድርገን የምንንቅ ሰዎች ግን ምን አይነት የህሊና ማጣት እንደሆነ አላውቅም። አንድ ሰው መቼስ ደልቶት አይደለም ከሰው ቤት የሚሄደው ከሰው ቤት የሚቀጠረው የተሻለ ነገር ቢያንስ በልቼ ባድር ብሎ ነውና፣ ነገር ግን እነዛ ሰዎች ከኛ ጋር ስለሆኑ እንደ ሌላ አይተን እንደዚህ አላውቅም የሆነ ሌላ አውሬ ወይም ሌላ ፍጥረት አድርገን በመሳል ይሄ እንደዚህ አይነት ግፍ መፈጸም ብዙ ጊዜ እየተለመደ መጥቷልና ምን አይነት ህሊና ቢኖረን ነው ብዬ ነው የማስበው። የሰው ልጅ ትልቁ ነገር ማሰሪያው ህሊና ነውና ሰው እንኳን በራሱ አምሳል እንደሱ አይን፣ እጅ፣ እግር ብዙ አካላት አብሮት ያለ እሱን የሚመስልን ሰው
እንዲህ አድርጎ ማሰቃየት ምን አይነት የጭካኔ ጥግ እንደሆነ ትንሽ ይከብዳል እውነት ለመናገር እና ሰዎች ከፍ የሚያደርግም ዝቅ የሚያደርግም ጊዜ ነው። ይቺ ልጅ ነገ የት እንደምትደርስ አይታወቅም። ዛሬ ላይ በማጣት ያሉ ሰዎች ዛሬ ላይ ዝቅ ስላሉ እንደዚህ አድርገን የጭካኔ ጥጋችንን ማሳየት እነዚህ ልጆች ወይም እነዚህ ሰዎች በቀልን ጭካኔን ነውና ይዘው የሚያርጉት ወይም ይዘው የሚወጡት። እንደው ርህራሄ ቢኖረን ሰብአዊነት ቢኖረን ልጆችም እንደዚህ አይነት ስራ የሚሰሩ ልጆችም ካሉ እናት አባት አስፈላጊውን ቅጣት ለልጆቹ ቢሰጥ እና እንግዲህ ልጆቹ የሚገባቸውን አይነት ያው እንግዲህ ምናልባት እድሜ እንትን ሊላቸው ይችላል የሚገባቸውን አይነት ቅጣት ሊያገኙ ይችላሉ። ነገር ግን ይሄ የልጅቱን የሳይኮሎጂካል ጫና ይመልሳል ተብሎ አይታሰብና ብዙዎቹ እንግዲህ ለልጅቱ የሚያስፈልጋትን ነገር ማሟላት እንዳለባቸው ወይም እናሟላ የሚያስፈልጋትን ነገር ይሟላለት የሚል አይነት ዘመቻ ጀምረዋል። እውነት ነው። የተሻለ ነገር ብትደርስ ይች ልጅ ነገ ጥሩ ደረጃ ደርሳ እውነት ይሄ በቀል ማለት የዛን ሰው እንትን ማለት ሳይሆን እንዲህ ነበርኩ እዚህ ደረጃ ደረስኩ የሚለውን አይነት ስሜት ይዛ የተሻለ ደረጃ ላይ እንድትደርስ ብዙዎቹ እንግዲህ እየተናገሩ ይገኛሉ እና በእውነቱ በጣም የሚያሳዝን ነው።